ይህን ቪዲዮ የምሰራው ወይም ደግሞ እንድሰራ አስገደኝ ነገር አንድ ነገር አለ። አሁን ዓለም ላይ እንደምታዩት ሁሉ ነገር በቃ የሆነ ክብድብድ ብሏል እና ይህ ሁሉ የከበደ ነገር የሚያቀል የሆነ ኃይል ይመጣል ብዬ ተስፋ አደርጋለሁ። እስኪ ይህንን አሁን ሀሳቤን የሚገልጽልኝ አንድ ቪዲዮ ስላየው ነው እና ይህ ቪዲዮ አብረን እንየው። እስኪ ወደ ቪዲዮ እንሂድ። እንደምታዩት ቪዲዮው ላይ ሴት አንበሳለች እና አደን ነው የወጣችው። በድንገት አገር ሰላም ብለው ሁለት ኦቦ ሸማኔ ግልገሎች ጥንቸል እየበሉ ነው የነበረና ሴቷ አንበሳ አየቻቸው። እዛ የተፈጠረው እንዲህ አየቻቸውና እየሮጠች መጣች። ሴቷ አንበሳ ከሁለቱ አንዱን በቃ አነሳችና ሄደች። እንግዲህ የሞተ አይበሉም አንበሶች፣ ብዙ ጊዜ ራሳቸው ናቸው አድነው የሚበሉት እና የሞተውን ትታ በህይወት ያሉትን አንዱን ኦቦ ሸማኔ ግልገል ይዛ ሄደች። ወዲያ 8 ኦቦ ሸማኔዎች አሉ፣ በጋራ በግሩፕ ነው የሚኖሩ። እነሱ አዩት። ምን እንደሚፈጠር አብረን እንደ እስኪ ሁሉም ተነስተው በህብረት ሊያጠቁ ማለት ነው። ይህ ድርጊት በተለይ ኢትዮጵያ ውስጥ የሚካሄደው ነገር ነው። በቃ አሁን እየተካሄደ ያለውን ጦርነት ነገር ሁሉ ያሳያል። እሷ ምንም ዘና ብላ ነው፣ አልፈራችም። መጡ። ያው አንበሳ መሆኑ አይደል ኦልሬዲ ህይወቱ እየጠፋ ነው። ምንም አይቆየ፣ በዚህ በኋላ ይሞታል። ጭንቅላቱን ስለያዘች እነሱም ፈሯት። ዝም ብሎ ቁሞ ነው የሚያዋት። መንገዷን ሊዘጉ ይሞክራሉ። እሷ ግን ዝም ብላ ነው የምትጠጋቸው የምትሄደው። ምን እንደሚፈጠር ይሁማ። ጭራሽ አሁን ጅራቷን መያዝ ጀመረ አንደኛው። አሁንም አትፈራም። ኢቭን እንኳን የያዘችውን ራሱ መልቀቅ አልቻለችም፣ የነከሰችው ማለት ነው። ያስባችሁታል ምን ያህል እንዳስፈለጋት ይሄ ነገር ካለመልቀቋ ነው የምንረዳው። እሺ እግሯንም እየያዛት ነው። ሳትለቅ ነው እንግዲህ እንን በእግሯ ተረግጣ የምታጠቃው ማለት ነው። እንግዲህ አስቡት፣ የያዘችውን እስካሁን አለቀችም። እነሱስ ደግሞ ምናናት ልጁን ለቃላችሁ የተዋታል አይተዋትም? እስኪ እንግዲህ አብረን ተፈጥሮ በጣም አስቂ ነው። እንደው ገራሚ ነገር እኮ አንዱን አንዱ እየበላው ነው በቃ ምድር ላይ የምንኖረው። አልቻሉም እስካሁን ማስለቀቅ። ድፍረቷ በጣም ነው የሚገርመው። አንበሳም አይደለች እንግዲህ ምን ይደረግ መች። በቃ ኦቦ ሸማኔው ግልገል ወዲህ በቃ አሁን ሞቷል። ምንም እንቅስቃሴ አያደርግም። ወዲህ ነፍሱ አልፏል። ህብረታቸው ራሱ የሚገርም ነው የነሱ ህብረት። ልጅ አይደል የተሄደው እንግዲህ መቼም እናትነትና ከባድ ነው። ዝም መስደድ ይከብዳል። እናትነት ያለው ነገር ላይ ደግሞ ዘረኝነትም በሉት እንግዲህ የእነሱ ዘር ነው የተጠቃውና የሚገርም ነው። ተናደደች አሁን እንዳለ በጣም ለማምለጥ ሞከረች። እንደውም አንዳንዴ ግን ወዲያው ደግሞ በሩጫ እነሱ አይታሙም፣ ከባድ ናቸው ኦቦ ሸማኔዎች። ዙረው ከበቧት። የሚገርመው የእነሱ ልጅ እንኳን መንካት አልፈለጉም። በቃ ኦልሬዲ የእነሱ ልጅ አሁን ይዘው መቀመጥ ይችሉ ነበር ፊት ለፊት ላይ፣ ግን በቃ ዳይሬክት አታክ የሚያደርጉት እሷ ነን። እግሯን እንኳን እንዲነክሷት ራሱ ምን ጉዳይ አትለው። የሚገርመው ነገር
እየጎዷት ነው። በቃ ቆዳዋ ራሱ እየተመሳሰ ነው የእሷ ራሱ ማለት ጥፍራቸው ኃይለኛ ስለሆነ የቡሽ ሸማኔዎቹ አሁን በቃ በጣም አምርራ ጥላው እንዳለ ወደ እነሱ እየሮጠች ነው። ያን አስጣሏት። አይገርምም? አየችው እንዳለ አንዷ ተመልሳ መጣ። እናቱ ናት። ምንም በህይወት የለም ግን ያዘችውና እየሄደች ነው። እዛ ሌሎች ሊለቋት አልቻሉም። እልህ አለባቸው። ጭራሽ አንዱን እያባረረችው ነበር። እነዚህ ደግሞ ሌሎች ናቸው። አይ ቲንክ ይመስለኛል የማስለቀቂያ መሰለኝ ደግሞ ይችንን ስታገኝ ትለቃለች ብሎ አስበው መስለኛል መጣው ያቀረቡላት። ጥለዋት ሄዱ እንዳለ ደግሞ ለማገዝ ነው መሆኗ። ከበቧት እንዳለ የደነቀኝ ድፍረቷ ነው። አንድ ነገር እንግዲህ ጊዜ ላላከላት ከባድ ነው። ዝም ብትወጣት መስለም ስታዩት ይኸው በየሰዓቱ እየቧጨሩ እንዳለ ቆዳዋ ሁላ ተመሳሳቁ። የሚገርም ነው። አያችሁ ያርዋትን እንዳለ ቆዳዋ ሁላ ደማማቅ ገባው። አሁንማ አቅሟ ራሱ ደከመ። የትኛውን ታጥቃ? ከባድ እኮ ነው። ጭራሽ ሊቀርባት ይሻል ነበር መጀመሪያው ነው ራሱ። እንዲህ በቀላሉ ሊላቀቁ አልቻሉም። ከባድ ነው። በጣም ተስፋ ቆረጠች። አሁንስ የሆነ ነገር ጊዜ ያላከላት ከባድ አዳከሟት እኮ በቃ ቃታታውን ኃይሏ ሁሉ አለቀ። እግዚአብሔር ይሁንሽ እንግዲህ የተፈጥሮ ሕጉ ነው። አንቺ ምን ሰው ነሱ ታጠፊ እንግዲህ እነሱም አልተፋቱሽም። ደግነቱ ጥፍራቸው እንጂ ጥርሳቸው ደካማ ነገር መስለኝ መቁረጥም አይችልም። እስካሁን ይዘው ነክሰው አይቆርጧትም። በጥፍራቸው እንዳው ያደማሟት። እንግዲህ እግዚአብሔር ይሆናት። እሷም በጣም ደክማለች። አሁን እየደከመች ነው። ሳይገላት ነው ይጠራ ይመስለኝ የሆነ ነገር አልተፈጠረ በቃ የስላሴ ተመስገን ነው። አጅሬው አላየም። ይሄ ነው እንግዲህ ኢትዮጵያ ውስጥ ተጎጂ የሆነ ማህበረሰብ ውስጥ የጣላለት ነገር አለ። እኛ ሀገር ውስጥ እንደዚህ አይነት ማለት ነው እንግዲህ መጣ። አጅሬው የወንድ አንበሳ ማለት ነው እየበረረ መጣ። አለቀ። ያው እንግዲህ ሰላም አስከባሪ በሉት ይሄን ከአንዳንድ ተደርግሎ እየጠፉ አይገርምም? ያው በቃ እያጠናት መሆን አለበት። ብዙ ነገር የተማሩበት እዚህ ቪዲዮ ነው። እውነት እንደ አንዳንዴ እግዚአብሔር ሰው ያሳጣ። እናንተስ ምን ተማራችሁበት? እስኪ ኮሜንት ላይ ጻፉ።